እስልምና መቀበል ፈልገ ነው? ያስገደደህ አለ? የለም እኔ ዲያቆን ነኝ፣ በዲቁና ነው የማገለግለው እና ብዙ ነገሮችን አግኝቼ ነው እንጂ ስለ እስልምና ብዙ እንደውም ያነበብኳቸው ነገሮች የሉ። ራሱ እኛ ጋር ያሉትን ነገሮች አይቼ ነው ከ4 ዓመት ጥናት በኋላ ነው ወደ እስልምና የመጣሁት። አላሁ አክበር አላሁ አክበር። እሺ ሻሃዳውን እናስቀድምና ከዛ ብዙ ነገር ትነግረናለህ ኢንሻአላህ። እሺ እኔ የምለውን ከኔ ጋር ትላለህ። እሺ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ማሻአላህ 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 በጣም ደስ ይላል። እንግዲህ እንኳንም አላህ ወደ ተፈጠርክበት እምነት አላህ አመጣህ። አላህ እንኳንም ከጀሃነም እሳት ነፃ ወጣህ። አላህ ጽናቱን ይስጥህ። እሺ ስምህ ማን እንዲሆን ትፈልጋለህ? ስምህን? ሙባረክ። ማሻአላህ ማሻአላህ። እሺ በቃ ሙባረክ ተብሏል። ደስ ይላል በጣም። አላህ ያጽናህ ኢንሻአላህ። እስቲ ልስማ፣ እስቲ አንዳንድ ነገሮችን ንገረን። እስቲ ከዚህ በፊት የነበርክበትን ነገር ንገረን እና ስምህንም ንገረን እስቲ። ያውቁ የተወሰነ ድቁና ላይ ያለውንም አንዳንድ ነገሮችን ብትነግረን ደስ ይለናል። እሺ አው ፊልዶሮ የሚባል ሰፈር ታውቀዋለህ? አይ ሰፈርን አትናገር። እሺ እሺ ማለት ወደ ዲቁና ውስጥ ስንገባ የሚታዩ ሚስጥሮች አሉ። ለማገልገል ወደ ቅዳሴ ለመግባት አንድ ዲያቆን ትምህርቱን ከጨረሰ በኋላ የሚያየው ሚስጥር አለ። ያንን ሚስጥር ለማየት ደግሞ የሚማሉ መሐላዎች አሉ፣ በእርግማን ደረጃ የተቀመጡ ማለት ነው። ያንን ከገባው በኋላ ነው መጀመሪያ በቃል የተቀመጠ ሚስጥርን ያገኙት። አብዛኛው የኦርቶዶክስ እምነት ተከታይ የሚጸልየው ጸሎት አለ በአማርኛ፣ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እያሉ የሚጸልዩት። ግን ወደ ግዕዙ ሲመጣ በሚስጥር ውስጥ ደግሞ የተቀመጠ እንዲህ የሚል ቃል አለ። አቡነ ዘበሰማያት ይቀደስ ስምከ ትምጻእ መንግስትከ ወይኩን ፍቃድከ ከማሁ በሰማይ ከማሁ በምድር ሲሳይነ ዘለ ዕለትነ ሀበሳነ ወጊጋይነ ከመ ንሕነኒ እግዚኦ ውስተ መንሱት አላህ አድነን አሜን ይላል። ማለት አላህ አድነን ብሎ ነው ካለው ከሚመጣው ከተፈጠረው ችግር ስቃይ ሁሉ አድነን ብሎ መጨረሻ ላይ አድነን የሚለው ደግሞ አላህን ነው።